በውሸት ላይ በተገነባው ዓለም ውስጥ ሁሌም ቢሆን አንድ ሚስጥር አይቀሬ ነው። የተደበቀ መጽሐፍ፣ ድብቅ ጦርነት፣ ድብቅ ሽኩቻ። ይህ ዞጲ ነው። ሰላም ሰላም የዩቲዩብ ቤተሰቦቻችን፣ ይህ መዝ ስቱዲዮስ የትረካ ቻናል ነው። ይህንን ቻናል ሰብስክራይብ በማድረግና የደውል ምልክቷን በመጫን ለየት ያሉ አስደናቂ የሆኑ የትረካ ክፍሎችን በምንለቅበት ጊዜ ወደ እናንተ ይደርሳሉ። ሰላም ከእናንተ ጋር ይሁን። ዞጲ ክፍል 4 እየቀረበ ነው። ጨለማ ቀን፣ ጨለማ ሰማይ። ገና በጠዋቱ ነበር የአዲስ አበባ ሰማይ በመብረቅ መታረስ የጀመረው። በውቡና በተንጣለለው ግቢ በረንዳ ላይ ፍስሐ ተቀምጠው የዝናቡን ጠብታዎች ይመለከታሉ። እንቅልፍ ባይናቸው ከዘሩ ሰነባብቷል። ሌሊቱን በረንዳቸው ላይ ተቀምጠው እያብሰለሰሉ ነበር የነጋው። የንፋሱን ወጨፎና በቀስታ የሚዘንበውን ዝናብ ፍንጣሪ ሸሽተው ወደ መኝታ ቤታቸው ገቡ። ለዓመታት ሲያወጡትና ሲያወርዱት የኖሩትን ሚስጥር በጥቂት ዓመታት በገነቡት ቡድን ምክንያት ማጣት አይፈልጉም። ወንድማቸውና ሌሎች ስለ ሚስጥሩ የሚያውቁ ሰዎች በጠቅላላ ሲሞቱ የድርጅቱ በሕይወት የቀሩት አባል እሳቸው ነበሩ። ሁሉም የዞጲ አባላት እየታደኑ ሲገደሉ እሳቸው ብቻ በሕይወት ሊቀሩበት የቻሉበትን ምክንያት እሳቸው ብቻ ናቸው የሚያውቁት። የወንድማቸውን ራዕይ ለማስቀጠል የዞጲ አባላትን በየቦታው መልምለው አሰልጥነዋል። አሁን ግን ከባድ ጦርነት ወደ እሳቸውና ወደ ገነቡት ቡድን አፍጥጦ እየመጣ ነው። እሳቸውም የወንድማቸው ዕጣ ፈንታ ሳይደርሳቸው የሆነ ነገር ማድረግ እንዳለባቸው ያውቃሉ። ይህንን እያሰቡ በነበሩበት ቅጽበት ስልካቸው ጠራ። በፍጥነት መኪናቸውን እየነዱ ከግቢያቸው ወጡ። አንዲት ዘመናዊ መኪና መጣ። ከውቡና ሰማይ ጠቀሱ ፎቅ ፓርኪንግ ጋር ስትደርስ ቆመች። ከውስጡ አንድ ጎልማሳ ጠየም ያለ ሙሉ ሱፍ የለበሰ ሰው ወረደ። ጎልማሳው ፊቱ በተጫጫሩ የቁስል ጠባሳዎች የተሞላ ነው። ፀጉሩን አሳጥሮ ተቆርጦታል። ከደንዳና ሰውነቱ ጋርም ተደምሮ ወታደር እንጂ የአንድ ድርጅት አስተዳዳሪ አይመስልም። ወደ ፎቁ ገብቶ ወደ ስብሰባ አዳራሹ አመራ። በስብሰባ አዳራሹ ውስጥ የተቀመጡት 4 ሰዎችን እየተመለከተ በማርፈዱ ይቅርታ ጠይቆ ወደ ወንበሩ ሄዶ ተቀመጠ። ኢዛና አለችው። ሄለን ናት። በፍጥነት ወደ እሱ ከወንበሯ ተነስታ 2 ማህደሮችን ሰጠችው። ኢዛናም ማህደሩን እያገላበጠ ምንድን ነው ሲል ጠየቃት። ሄለንም 6 አባሎቻችን ማንነታቸው ታውቋል፣ ይሄ ምን ማለት እንደሆነ ይገባሃል ብላ ስታፈጥበት ድንጋጤ በተሞላበት ሁኔታ ቆይ እንዴት አለ ወደ እሷ እየተመለከተ። ሞገስ የተባለው አባላችን ተገድሏል። ከመገደሉ ከሳምንት በፊት ስቴቨን የተባለውን የእጹ ወንድማማቾች ቁልፍ ሰው እንዲገድል ተልእኮ ተሰጥቶት የነበረ ቢሆንም ሳያሳካው ቀርቷል አለችው። እሺ አስርገን ካስገባናቸው አባላት ስንት ቀሩ? ኢዛና ጠየቀ። ሄለንም ሐዘን በተሞላበት አገላለጽ 1 ሰው ብቻ ነው የቀረው አለች። ኢዛና በንዴት ጠረጴዛውን መታውና በፍጹም ጦርነት ወደኛ እየቀረበ መምጣት የለበትም። ሁሌም በጦርነት ጉዳት አለ። እኛ በጀመርነው ወይም በምንጀምረው ጦርነት ቢያንስ 1 ሰው እናጣለን። ያ ደግሞ ለኛ ኪሳራ ነው። ያ እንዲሆን ደግሞ እኔ አልፈቅድም። ቢያንስ ከአባቶቻችን መማር አለብን ብሎ ወደ አባቱ ፎቶ ተመለከተ። በመሃል ኤልያስ ከተቀመጠበት ብድግ አለና እናትና አባቶቻችን የደም ዋጋ የከፈሉበትን መጽሐፍ ዝም ብለን ልንሰጣቸው ነው ታዲያ ሲል ቁጣም ጥያቄም በተቀላቀለበት ሁኔታ ተመለከተው። ኢዛናም በፍጹም መጽሐፉን አንሰጥም፣ ግን ደግሞ አንዋጋም። እኛ ራሳችንን እንከላከላለን እንጂ ሌሎችን አናጠቃም። እኛ ነፍሰ በላ አይደለንም፣ ጦርነትም አንፈልግም። ግን ከመጽሐፉና ከህይወታችን ካስመረጡን በፍጹም አናፈገፍግም ብሎ የኤልያስን አይን መረመራቸው። ኤልያስም በጸጥታ ተቀመጠ። ኢዛና ወንበሩን ስቦ ሲቀመጥ ከአዳራሹ ውጭ ሆነው ሁሉንም ነገር ሲመለከቱ የነበሩት ጋሽ ፍስሐ በእርጋታ እየደበደቡ ወደ አዳራሹ ዘለቁ። ኢዛና ከመቀመጫው በፍጥነት ተነስቶ ፍስሐ
ሲል በመገረም አይነት ሁኔታ ተመለከታቸው። ፍስሐም ማውራት አለብን ብለው ሌሎቹን አባላት በአይን ሰላምታ ሰጧቸው። የማነ ከአንዱ ጥግ ተቀምጧል። በረከት 3 ቀናት አልፎታል። አልነቃም። ከውጭ ስቲቨንና ገዛኸኝ ገቡ። ወደ የማነ ሄደው ሰላምታ ከሰጡት በኋላ በሐዘን በረከትን መመልከታቸውን ቀጠሉ። ከየማነ ቤት ግቢ ውስጥ በሚገኘው የዕቃ መጋዘን ውስጥ በውብ አልጋ ላይ የተኛው በረከትን ማትረፍ የቻሉት በአንድ ጠቢብ ዶክተር ነው፣ ዮናስ ከዶክተርም በላይ የቡድኑ ቁልፍ ሰው ነው። በቀጥታም የበረከትን አይኖች በእጁ ወጥቶ ከፈተና ከግራ የደረት ኪሱ ባወጣው ትንሽዬ መብራት ሁለቱንም አይኖቹን ተመለከተ። ስቲቨንም እንዴት ነው ሲል ጠየቀ። ዮናስም ትንሽ እረፍት ያስፈልገዋል፣ አልነቃም ብሎ ከአንዱ ጥግ ተቀመጠ። የማንም ወደ ስቲቨን እየተመለከተ ዋጋ መክፈል አለባቸው፣ ላደረጉት ነገር አጸፋውን መመለስ አለብን አለው። ገዛኸኝም ቀበል አድርጎ የሆነ ነገር ማድረግ አለብን፣ ይህ የመጀመሪያቸው አይደለም፣ አንተን ለመግደል የሞከሩትን አስታውስ ብሎ የስቲቨን መልስ መጠበቅ ጀመረ። ስቲቨንም ትክክል ነው፣ ልንበቀላቸው ይገባል፣ ግን ዓላማችን በበቀል መታወር የለበትም፣ እርምጃ ለመውሰድ ጊዜው ገና ነው ሲል ወደ በረከት ተመለከተ።